ግን በአውሮፓ 20 ሚሊዮን መጽሐፍ መገኘት ችሏል። ንባብ ፋሽን ሲሆን መነቃቃቶች ከፍ ሲሉ በየአጸዱ በየሰፈሩ ሰዎች በሐሳብ ማውራት ቻሉ። ከዚያ በፊት የነበረው የስኮላስቲክ ፔሪየድ አንድ የሆነ ሰው ያወራል፣ ሌላው ይሰማል፣ ያስተጋባል ነው የነበረው። ሞስትሊ ሪሊጂየስ የሆነው የስኮላስቲክ ፔሪየድ ስለነበረ፣ ይሄኛው የሬኔሳንሱ ፔሪየድ ግን ግሪኮቹ ያነሱ የነበረውን ጥያቄ እጅግ በማዳበር ኩዌስችኒንግ፣ ተፈጥሮን መፈለግ፣ ተፈጥሮን በራስ መረዳት ወደሚል እድገት ከፍ ማለት ቻለ። በሃይማኖታዊ እንቅስቃሴም ቀድሞ ከነበረው የሪፎርሜሽን ፔሪየድ ሲመጣ ሰዎች በራሳቸው መፈለግ ይችላሉ፣